ሰላም የዚህ ፕሮግራም ተከታታዮች እንደምን አላችሁ? በዛሬው ዕለት ተከታታይ የሆኑ ቪዲዮዎችን እንለቃለን። እነዚህም የስራ ማመልከቻ ፕሮሰሳችንን ኤአይ ተጠቅመን የክላውድ ፕላትፎርሞችን እንደ ክላውድ ኤአይ፣ ኮወርክ እና የክላውድ ኮድ ተጠቅመን አፕሊኬሽናችንን እንዴት አድርገን አውቶሜት ማድረግ እንደምንችል በተጨማሪም እስከ ኤጀንቲክ ኤአይ ተጠቅመን የበለጠ ኤፊሽንት የሆነ አፕሊኬሽን ፕሮሰስ እንዴት ማካሄድ እንደምንችል እናያለን። በዛሬው ፕሮግራም በወፍ በረር ኤአይ ኤጀንቲክ ኤአይ ለጆብ አፕሊኬሽን እንዴት እንደሚጠቅም ነው የምናየው። ቀጣይ ክፍሎች ሞር አድቫንስድ እየሆኑ ይሄዳሉ። ወደ ፕሮግራሙ። ስለዚህ በዛሬው ዕለት በወፍ በረር ኤአይ እና ኤጀንቲክ ኤአይ እንዴት ለስራ አፕሊኬሽን መጠቀም እንደምንችል እናያለን። በተጨማሪም እንዴት የስራ አፕሊኬሽን ፕሮሰስ ከኤአይ ጋር እንዴት ማች ሊያደርግ እንደሚችል በወፍ በረር እናያለን ማለት ነው። እንደሚታወቀው በአሁን ሰዓት ስራ አፕላይ ስናደርግ ስራ አፕሊኬሽናችንን የሚቀበለው ኤጀንሲ በብዛት የአፕሊኬሽን ትራኪንግ ሲስተም ወይም ኤቲኤስ የሚባል በማሽን በኤአይ በታገዘም ሊሆን ይችላል፣ ወይም ደግሞ ሩል ቤዝድ የሆነም ሊሆን ይችላል። እንደዛ አይነት ፊልተሪንግ መካኒዝም ይጠቀማሉ። ይህም 75% የሚሆነውን የጆብ አፕሊኬሽን ገና ከሰው ሪቪው ከማድረጉ በፊት ድሮፕ እንዲሆን ያደርጋል ማለት ነው። እና እዚህ ጋር ምናልባት አፕሊኬሽናችን ከስራው ጋር በደንብ የተስማማ ካልሆነ እና ይሄ አፕሊኬሽን ትራኪንግ ሲስተሙ ኪወርዶችን ያገናዘበ ካልሆነ አፕሊኬሽን የምናቀርበው የስራ ማመልከቻ የሰው ሪቪው ሳያደርገው የመውደቅ እድሉ በጣም ከፍተኛ ነው ማለት ነው። እንደሚታወቀው ይህን አፕላይ የምናደርገውን በደንብ አድርገን ቴይለር ካደረግነው ወይም ደግሞ ከሚፈለገው የስራ ማስታወቂያ ጋር እንዲሄድ ካደረግን በ3 እጥፍ እድላችንን ማስፋት እንችላለን። በሌላ መንገድ ከ10 እስከ 20 የሚጠጉ አፕሊኬሽኖችን እንደዚህ የተስማሙ አፕሊኬሽኖችን ማድረግ ከቻል እስከ 100 ከመቶ በላይ አፕላይ ከሚያደርጉት ራንደምሊ አፕላይ ከሚያደርጉት ሰዎች የበለጠ የመጠራትና ለኢንተርቪው ለፈተና የመቅረብ እድል ይኖረናል ማለት ነው። ወደ ክላውድ ኤአይ ስንመጣ ክላውድ ኤአይ እንደ ማንኛውም እንደሚታወቀው ጄሚናይ እንደ ቻት ጂፒቲ የመሳሰሉት ኤአይ ፕላትፎርም ነው። በሁለት አይነት መንገድ ልናየው እንችላለን አጠቃቀሙን። አንደኛው አሲስታንት ወይም ቻት የምንለው ነው። ሌላኛው የኤጀንት ወይም ደግሞ ላይክ ራሱ አስቦ የሚሰራልን ሲስተም ነው ማለት ነው። አሲስታንትን በተመለከተ ይሄ ቤዚካሊ ብራውዘር ላይ ክላውድ ኤአይ ብለን ታይፕ ስናደርግ ወይም ቻት ጂፒቲ .com ብለን ብሮዝ ስናደርግ የምናገኘው ፕላትፎርም ነው። ይሄ እንደ ማንኛውም ጥያቄ ጠይቀን መልስ የምናገኝበት እና መልሱን ደግሞ ኮፒ አድርገን ለምሳሌ ከቨር ሌተር ሊሆን ይችላል ወይ ሲቪ ሊሆን ይችላል፣ እሱን ስራልኝ ብለን ያንን ኮፒ አድርገን ወደሚቀጥለው ፕሮሰስ የምንሄድበት መንገድ ነው። እንዲሁም አይዲያዎችን ብሬንስቶርም የምናደርግበት፣ ድራፍት የምናደርግበት እና ሌሎች ለውሳኔ የሚያገለግሉ ኮንቨርሴሽኖችን የምናካሄድበት ነው ማለት ነው። ኤጀንት ግን በተቃራኒው ወይም በሌላ መንገድ ኤጀንት ለየት የሚያደርገው ምንድነው? ጎል ሴት እናደርጋለን። ጎል ሴት አድርገን ያንን ጎል አቺቭ እንዲያደርግ ነው እድል የምንሰጠው ለኤአዩ ማለት ነው። በዚህ ጊዜ ለምሳሌ ምን ይሆናል? አንድ ጆብ ኦፖርቹኒቲ ዩአርኤል ወይም ሊንክ እንሰጠውና አጠቃላይ
ፕሮፋይልን ተጠቅመህ ሲቪን ተጠቅመህ ኮምፒውተር ዩዝ ተጠቅመህ ይህን ስራ አፕላይ አድርግልኝ እለዋለሁ ማለት ነው። ስለዚህ በዛ መሰረት የተለያዩ ስቴፖችን በመጠቀም ኮምፒውተር በመጠቀም ኮምፒውተሩን ሲቪዎችን አክሰስ በማድረግ የተለያዩ ቱሎችን ለምሳሌ እንደ ጂሜል የመሳሰሉትን በመጠቀም ራሱን በራሱ ስቴፕ ባይ ስቴፕ አፕላይ የሚያደርግልኝ ነው ማለት ነው። ሶ በመጨረሻ አስፈላጊ ከሆነ ለአፕሩቫል ደግሞ ጨርሻለሁ አፕሩቭ አድርግ ይለኛል። በዛ መሰረት አፕሩቭ አደርጋለሁ ማለት ነው። ስለዚህ ኤጀንቲክ ኤአይ ሞር አድቫንስድ ነው። ዲዛይኑም እንደዛው ኮምፕሌክስ ሊሆን ይችላል። ነገር ግን ጥቅሙ በጣም ከፍተኛ ነው ማለት ነው። እንግዲህ ኤጀንቲክ ኤአይ ከ2024 ወደ 2025 አካባቢ በጣም በከፍተኛ ሁኔታ በዓለም ላይ እየተስፋፋ ያለ የኤአይ ዘርፍ ነው። እንዳልኩት 4 ስቴፕ ሊኖረው ይችላል። አንደኛው ጎል ሴት የምናደርግበት ነው። ሁለተኛው ስቴፕ ላይ ያው ራሱ ስቴፖቹን ፕላን ያደርጋል። ለምሳሌ እንዳልኩት ቅድም የሰጠሁት ምሳሌ አለ። ጆብ አፕሊኬሽን ላይ ራሱ ኢንፎርሜሽን አሰባስቦ ኮምፒውተራችንን ሲቪያችንን ኢንስፔክተር አድርጎ የመሳሰሉትን ስቴፕ ይነግረናል። በሶስተኛው ስቴፕ ላይ ራሱ ስራውን ፐርፎርም ያደርግና ሲጨርስ ሰሚት ላደርግ ነው አፕሩቭ አድርገኝ ይላል። በዛ መሰረት አፕሩቭ ካደረግኩት አፕላይ ያደርግልኛል ማለት ነው። ስለዚህ ኦል ኢን ኦል 4 ስቴፕ ይኖሩታል ማለት ነው። በዚህ መሰረት ኤጀንቲክ ኤአይ አንደርስታንድ ማድረግ እንችላለን ማለት ነው። ሶ ወደ ክላውድ ስንመጣ ክላውድ ወይም አንትሮፒክ የአንትሮፒክ ፕላትፎርም ነው እንዳልኩት። ልክ ኦፕን ኤአይ የቻት ጂፒቲ ፕላትፎርም ባለቤት እንደሆነ አንትሮፒክም የክላውድ ፕላትፎርም ባለቤት ነው። በውስጡ 3 ቤዚክ ሞዴሎች አሉት። እነሱም ኦፐስ፣ ሶኔት፣ ሄይኩ ይባላሉ። እነዚህ ልዩነታቸው ምንድነው? የፐርፎርማንስ ሌቭላቸው ከኦፐስ ወደ ሄይኩ ስንሄድ እየቀነሰ ይሄዳል። ኦፐስ ዘ ሃይስት ፐርፎርሚንግ ሞዴል ነው። በጣም ዲፕ ወይም ከበድ ያሉ የሪሰርች የሪዝኒንግ ስራዎችን ኮምፕሌክስ ታስኮችን እንዲያከናውንልን ስንጠቀም፣ በተቃራኒው ሄይኩ ግን ብዙ ማሰብ የማይጠይቁ ሲምፕል ታስኮችን ወዲያው በፍጥነት መልስ ለማግኘት የምንጠቀምበት ይሆናል። መሀል ላይ ሶኔት አለ። ይሄ ደግሞ ባላንስድ የሆነ ሞዴል ነው። ከሁለቱ ለዴይ ቱ ዴይ ወርካችን ነገሮችን ድራፍት ለማድረግ ሲቪዎችን ለማስማማት ከጆብ አፕሊኬሽን ጋር እና ለሪሰርች ይህኛውን መጠቀም እንችላለን ማለት ነው። እዚህ ጋር ቤዚክ ለምን የእነዚህ በ3 ሞዴል ፋሚሊ መጣ ለሚለው ኮምፒቲንግ ኤክስፔንሳቸው ማለትም ሰብስክሪፕሽናችንን ቶሎ የመጨረስ ያለመጨረስ ኢምፓክት ስላለው ነው። ኦፐስ ሁል ጊዜ የምንጠቀም ከሆነ ሰብስክሪፕሽናችን ላይክ የ20 ብርም በወር 20 ብር የምንከፍል የፕሮ ሰብስክሪፕሽንም ከሆነ ከዛም በላይ ከሆነ እሱን የመጨረስ እድላችን ከፍተኛ ነው። ነገር ግን ሚክስ ኦፍ ኦፐስ፣ ሶኔት እና ሄይኩ እንደየታስኩ ክብደትና ቅልለት የምንጠቀም ከሆነ የሰብስክሪፕሽን ሬቱን ማኔጅ ማድረግ እንችላለን ማለት ነው እና በዛ መሰረት መጠቀም ይኖርብናል ማለት ነው። ሌላው ከክላውድ ፕሮዳክቶች አንጻር ማየት የሚገባን 3 ፕሮዳክቶች አሉ። አንደኛ ክላውድ ኤአይ የምንለው ነው። ይሄ ክላውድ ዶት ኤአይ ብለን ብሮዘራችን ላይ ክሮም ላይ ወይም ሌሎች የብሮዘር አማራጮች ላይ ተጠቅመን የምናገኘው ፕላትፎርም ነው። ስለዚህ እሱ ደግሞ ቻት ለማድረግ ፕሮጀክቶችን ክሬት ለማድረግ እና የተለያዩ ሪዝኒንግ አክሽኖችን ወይም ኮንቨርሴሽኖችን ለማካሄድ ይጠቅመናል። ሁለተኛው የኮወርክ የምንለው የዴስክቶፕ አፕሊኬሽን ነው። ይሄ ሞር ኤጀንቲክ ኤአይ ለመጠቀም የበለጠ እድል የሚፈጥርልን ነው። ፋይሎቻችንን ዲሊት ያደርጋል፣ ክሬት ያደርጋል፣
እንደዛው ፎርማቸውን ሊቀያየርልን ይችላል። እንደዛው ኮምፒውተራችንን በደንብ የመጠቀም እድል ይፈጥርልናል። ኢሜይላችን ጋር አክሰስ አድርጎ ኢሜይል ሊልክ ይችላል። ድራፍት ሊያደርግልን ይችላል። መኒ ታስክስ ልንጠቀምበት እንችላለን። ሌላው ክላውድ ኮድ ነው። ይሄ ደግሞ ሞር አድቫንስድ ለሆነ ተርሚናል ማለት የኮድ የምንጽፍበት ዩዘር ኢንተርፌስ ነው ለኮምፒውተር። ከሱ ጋር ሆነን ማንኛውንም ቻት እና ሞር አድቫንስድ የሆኑ አፕሊኬሽኖችን ቫይብ ኮድ በማድረግ ዲዛይን የምናደርግበት ቱል ነው ማለት ነው። ስለዚህ በዚህ 3 ፎርም መልኩ ክላውድ ቀርቦልናል። ይሄ እንግዲህ አንድ ልብ ልንለው የሚገባው ነገር እነዚህ 3 ፕላትፎርሞች የራሳቸው የሆነ ኦቨርላፕ የማድረግ ሁኔታ አላቸው። ለምሳሌ ክላውድ ኮድ ኮወርክ የሚሰራውን ስራ ይሰራል፣ ፋይል ዲሊት ያደርጋል፣ ማኔጅ ያደርጋል፣ የመሳሰሉት። እንዲሁም ተራ የጥያቄዎችንም ብንጠይቀው መልስ ይሰጠናል። በተመሳሳይ ኮወርክም እንደዛው ያንን ስራ ይሰራል። ነገር ግን ሌቭላቸውና ኮምፕሌክሲቲው ነው የሚለያየው ማለት ነው እና በዛ መልኩ ብናየው መልካም ይሆናል። ሌላው እዚህ ጋር ብንመለከተው ጥሩ የሚሆነው ጥሩ ፕሮምፕት ማለት ቻት ቦቱን የምንጠይቀው ጥያቄ ምን አይነት ቅርጽ ቢኖረው ጥሩ መልስ ወይም ኳሊቲ ሪስፖንስ እናገኛለን የሚል ተቀምጧል። ይህም ማለት በተወሰነ ኤለመንቶች አሉት። አንደኛው ሮል መስጠት አለብን። ሁለተኛ ኮንቴክስት ወይም ነባራዊ ሁኔታውን መግለጽ አለብን። ሶስተኛ ታስክ ማስቀመጥ። እነዚህ ቬሪ ቤዚክ የሚባል የፕሮምፕት አናቶሚ ናቸው። ቀጥሎ ሩሎች እንሰጠዋለን። ከዛ ፎርማት ደግሞ በምን አይነት ፕሮዳክት እንዲሰጠን ያስፈልጋል። ከዛ ደግሞ ኢተሬሽን ወይም ተደጋጋሚ ባክ ኤንድ ፎርስ ካሉ እሱንም እናስገባለን ማለት ነው እና ይሄ አሁን ለምሳሌ አንድ ሬዚሜን ወይም ሲቪን ከጆብ አፕሊኬሽኑ ጋር ማች ለማድረግ የተቀመጠ ፕሮምፕት ነው። ሮሉ ለምሳሌ ምን ይላል? ዩ አር ሄልፒንግ ሚ ቴለር ማይ ሬዚሜ ይላል። ሮሉ ምንድነው? ሲቪውን ቴለር ማድረግ ነው ማለት ነው። ቀጥሎ ኮንቴክስቱ ምንድነው? ሂር ኢዝ ማይ ማስተር ሬዚሜ ኤንድ ኤ ጆብ ዲስክሪፕሽን ቢለው። አሁን እዚህ ጋር ሰውየው አታች አደረገ ማለት ነው። ምኑን? ያለውን ማስተር ሬዚሜ እና ጆብ ዲስክሪፕሽኑን አታች አድርገዋል ማለት ነው። ከዛ ታስኩ ምንድነው? ራይት ዘ ቡሌትስ ፍሮም ማይ ሞስት ሬሰንት ሮል ቱ ማች ዘ ፖዚሽንስ ፎከስ ኦን ሄልዝ ኤቫሉዌሽን ይላል እና ይሄ ታስኩ ምንድነው? 3 ቡሌቶችን ወይም አስፈላጊ የሆኑ ነጥቦችን ሰመራይዝ አድርጎ እንዲያቀርብልኝ ነው ማለት ነው። ከስራው ጋር ማች የሚያደርጉ ኢንተርምስ ኦፍ ሩልስ ምን እያለ ነው እዚህ ጋር? ኪፕ ኤቭሪ ፋክትስ ትሩ። ይሄ አንደኛው ሩል ነው። ዩዝ ስትሮንግ አክሽን ቨርብስ ሁለተኛው ሩል ነው። እንደዚህ ሩል አስቀምጦለታል። ሌላው ፎርማቱ ሪተርን ኤግዛክትሊ 4 ቡሌትስ ብሎ ፎርማቱ ደግሞ በ3 ነጥብ እንዲያስቀምጥልኝ አዞታል። ከዛ ኢንተርምስ ኦፍ ኢተሬሽን ምን ይላል? ዜን ቴል ሚ ዊች ጋፕስ አይ ሹድ አድሬስ እና ጋፕ ካለ እንደገና ተመልሰ ንገረኝ ለፈርዘር ጥያቄዎች ማለት ነው እና በዚህ መልኩ ይሄ ጥሩ አናቶሚ ኦፍ ክሊር ፕሮምፕት ወይም የግልጽ የሆነ የፕሮምፕት ቅርጽ ምን ይመስላል የሚለውን ያየንበት ነው ማለት ነው። አሁን ወደ ተነሳንበት ነጥብ እንመለስ። ይህም ምንድነው? ጆብ ሰርች እንዴት በኤጀንቲክ ኤአይ ከቨር ሊደረግ እንደሚችል ማየት ተገቢ ይሆናል። ይህ ማለት በማንኛውም ጆብ ሰርች ጊዜ ስራ በምንፈልግበት ጊዜ ምንድነው ፕሮሰስ አለው። መጀመሪያ ስራውን ሰርች ማድረግ በኢንተርኔት ላይ ኪወርድ ተጠቅመን ዲስከቨሪ ልንለው እንችላለን። ይህን ዲስከቨሪ ከኛ ጋር ማች የሚያደርገውን የስራ አይነት ሰርች እናደርጋለን። ሁለተኛ ሌሎች ተጨማሪ ሪሰርቾችን ደግሞ እናደርጋለን።
ለምሳሌ ቶፕ ኦርጋናይዜሽኖችን፣ ሃይሪንግ ማኔጀሮችን የመሳሰሉትን ሪሰርች እናደርጋለን ማለት ነው። ከዛ ቀጥሎ ቴለር እናደርጋለን ወይም ማች እናደርጋለን ማለት ነው። ስራውን አይደንቲፋይ ካደረግን በኋላ ከኛ ፕሮፋይል ጋር ማች የሚያደርግ ሬዚዩም፣ ከቨር ሌተር፣ ሌሎች ከተያያዥነት ያላቸው የአፕሊኬሽን ማቴሪያሎችን እናዘጋጃለን ማለት ነው። ከዛ አፕላይ ነው የምናደርገው። ሰሚት ክሊን የሆነውን አፕሊኬሽን ሰሚት እናደርጋለን። ከዛ በኋላ ትራክ እናደርጋለን። የትኞቹን ጆብ ሊስት አይደንቲፋይ ካደረግናቸው የትኞቹን አፕላይ አድርገናል፣ መቼ አድርገናል፣ ማንን ፎሎ አፕ እናድርግ፣ የመሳሰሉትን ትራኪንግ ዶክመንት እናዘጋጃለን። ቀጥሎ ፎሎ አፕ ነው። ያው በዛ መሰረት አፕላይ ያደረግናቸውን ኢሜይል እየላክን ፎሎ አፕ እናደርጋለን ማለት ነው። እንግዲህ እነዚህ ፕሮሰሶች ሪፒቲቲቭ ናቸው። እንደሚታወቀው ሪፒቲቲቭ የሆኑ ፕሮሰሶች ደግሞ ለኤአይ አውቶሜሽን በጣም የተጋለጡ ናቸው። ኤጀንቲክ ኤአይ በቀላሉ አውቶሜት ሊያደርጋቸው ይችላል ማለት ነው። ስለዚህ ይህንን ፕሮሰስ ነው እንግዲህ በተከታታይ ባሉ ቪዲዮዎች የማሳያችሁ እንዴት አድርገን አውቶሜት ማድረግ እንደምንችል ማለት ነው። አንደኛ ክላውድ ኤአይ ከቻት ተጠቅመን እንዴት አድርገን 50-60%ን አውቶሜት ማድረግ እንደምንችል፣ ሁለተኛ ኮወርክ ደግሞ ተጠቅመን ደግሞ ሞር ላይ ወደ 70% የሚሆነውን ስራ እንዴት አድርገን ማቅለል እንደምንችል፣ በመጨረሻ ሞር አድቫንስድ የሆነውን ደግሞ ክላውድ ኮድ ተጠቅመን ኦልሞስት ሁሉንም ስራ ሊባል በሚችል ሁኔታ ኢንክሉዲንግ ዳሽቦርድ ክሬት እስከ ማድረግ ደረጃ ድረስ በሚደርስ ደረጃ ሊሆን ይችላል። ያንን እንዴት እንደምንጠቀም አብረን በተከታታይ ቪዲዮዎች የምናይ ይሆናል ማለት ነው። ስለዚህ በክላውድ ኮድ በዚህ መልኩ አውቶሜሽን ላይ ይጠቅመናል ማለት ነው። እንግዲህ ይህንን አብረን የምናየው ይሆናል ማለት ነው። በዛሬው ፕሮግራማችን ላይ ኤጀንቲክ ኤአይ ምን ማለት እንደሆነ አይተናል። ከቻት በምን ይለያል የሚለውን እንዲሁም የክላውድ ኮድ ወይም አንትሮፒክ 3 ፕሮዳክቶችን አይተናል። እነዚህም ክላውድ ኤአይ፣ ኮወርክ እና ክላውድ ኮድ ናቸው። ሶስተኛ እንዴት አድርገን ጆብ ፕሮሰስ ማች ማድረግ እንደምንችል እና ያ ደግሞ እንዴት አውቶሜት እንደሚደረግ ብሪፍሊ አይተናል ማለት ነው።